Hey Leute, was geht? Ich bin hier mit dem lieben Ben unterwegs, ja? Das ist ein echt korrekter Typ. Der Typ... ሰላም የአፕል ቲዩብ ተመልካቾቼ እንዴት ከርማችኋል? በዛሬ ፕሮግራሜ እንደሚታወቀው እዚህ በአውሮፓ ሰመር ታይም ወይም ደግሞ የሞቃታማው ጊዜው ስለሆነ ባለንባት ደግሞ ጀርመን ያለው እንቅስቃሴና አየሩ ምን ይመስላል የሚለውን ለማየት ወደ አካባቢ ወዳለ አንድ ሐይቃማ ስፍራ እያመራው ነው። ለዚህ ፕሮግራም አዲስ ሆናችሁ እንኳን በደህና መጣችሁ። የፕሮግራሜ ደግሞ ቤተሰብ ሆናችሁ ደግሞ ላይክ እያደረጋችሁ ጀምራለን። መልካም ቆይታ። የአውሮፓው የበጋው ሰዓት ላይ ምን ይመስላል የሚለውንም እንቅስቃሴ ለማየት ጉዞዬን ያደረኩትም በላይፕዚግ ከተማ ላውዘን በሚባለው አካባቢ ላይ ካለ ቦታ ላይ በእግር ከ15 እስከ 20 ደቂቃ ተጉዞ የሚያገኙት ኮልክቪትስ የሚባል ሐይቅ አለ። ያን ሐይቅ ቦታ ያለውን አካባቢው ድባብ ምን ይመስላል፣ የተፈጥሮ ሁኔታውና ሐይቁ ምን እንደሚመስል ያሉ እንቅስቃሴዎችንም ለማየት ወደዛ እየሄድኩ ነውና መልካም ቆይታ። Got a fire burning just for me and you. So when you're down now, here I come. Want you to know now where I'm from. I want you to see, with me now. Just be here with me now under this big tree. When the moon is rising and stars fill the sky, there's no compromising the look in your eyes. So when you're down now, here I come. የኮልክቪትስ ሐይቅ በላይፕዚግ ምዕራባዊ ዳርቻ ላይ በክልሉ ውስጥ በጣም ተወዳጅ ከሆኑ የመዋኛ ሐይቆች አንዱና በአውሮፓ ውስጥም በጣም አስፈላጊ ከሆኑ የዳይቪንግ ውሃዎች ተመራጩ ስፍራ ነው። ኩልኪ በማለት በፍቅር ስም አጠራሩ ከመጠራቱ በፊት በ1960ዎቹ ዓመተ ምህረት መጨረሻ ላይ ከሁለት ቡናማ የድንጋይ ከሰል ማዕድን ማውጫዎች በመመንጨት በጎርፍ መልክ ተጥለቅልቆ የነበረና ከዛን ጊዜ አንስቶ በላይፕዚግ አዲስ ሐይቅ ዲስትሪክት ውስጥ ካሉት የመጀመሪያዎቹ ክፍት የማዕድን ማውጫ ስፍራነት በመቀየር በአንደኛነት ወደሚጠራ ሐይቅ ተሸጋግሮ የ150 ሄክታር የውሃ ወለል የሸፈነና ሐይቁም ከትንሽ ሐይቆች ቅድሚያ ተመራጭ ሊሆን ችሏል። በመሆኑም እጅግ በጣም ጥሩ የውሃ ጥራት፣ ለምለም አረንጓዴ ስፍራና ከላይፕዚግ ከተማ መሃል ጋር ለሚጓጓዙት ባቡሮችና አውቶቡሶች ጋር የሚገናኝ የትራንስፖርት መስመሮች ጋር የተጣመረ መሆን ችሏል። ከ1970ዎቹ ዓመተ ምህረት ጀምሮ ለመዋኛ ክፍት የሆነው ይህ 32 ሜትር ጥልቀት ያለው ሐይቅ በተለይም በስኩባ ዳይቪንግ ጠላቂዎች ዘንድ እንደ እውነተኛ እንቁ ስጦታ ይቆጠራል። When the moon is rising and stars fill the sky, there's no compromising the look in your eyes. So when you're down now, here I come. Want you to know now where I'm from. I want you to see. አንድ በአውሮፓ ላይ በጣም የታዘብኩት ነገር ምንድነው? እኛ በተለምዶ በጋው ሰዓት ላይ በቃ ቅጠሎች ይረጋግፋሉ፣ ተክሎች ብዙ ጊዜ በቃ ቀይ ሆነው ወደ መርገፍ ነው ብዙ ጊዜ የዘመርነውና እዚህ ደግሞ አውሮፓ የሚገርመው በተለይ ደግሞ ጀርመን ላይ በጋው ሰዓት ላይ እንደሚታየው ሙሉ ግሪን ነው። አሁን እንግዲህ ከፍተኛ የሆነ ከ9 ዲግሪ
አንዴ 35 ዲግሪ ከፍ ሲልም እስከ 41 ዲግሪ ሙቀት ይገባልና በዚህ ወቅት ላይ እንዲህ ግሪን ለምለም መሆኑ የሁለት ዓለማት ልዩነትና ተፈጥሮ ሁኔታ በጣም ግርም የሚል ነው። እንደምታዩት ትክክለኛ ግሪን ኤሪያ ነው፣ እንዳለ ግሪን ነው ሁሉ ነገር። ይህንንም የመዝናኛ የጉብኝት ጉዞዬን ሳደርግ ከኔ ጋርም አብሮኝ የረጅም ጊዜ ጓደኛዬና ወዳጄ ሰለሞንም አብሮኝ ነበር። ወደ ሐይቁም ከመግባታችን በፊት በአካባቢ ላይ ባሉ አንደኛው የቡናና የኪዮስክ መሸጫዎች ቦታ ወይም ጋርደን ላይ ቁጭ ብለን ሻቡና ካልን በኋላ ወደ ሐይቁ ጉብኝታችንና መዝናኛችን አድርገናል። ወደ ሐይቁም የሚገቡበት 3 የዳይቪንግ መግቢያዎች ሲኖሩት አንዳንዶቹ በውሃ ውስጥም ጠልቀው የዳይቪንግ እንቅስቃሴን የሚያከናውኑባቸው ዕቃዎች የሚገኙበትም ነው። ከመላው ዓለም ብዙ የውሃ ጠላቂዎችን የሚስብና የሚመረጥም ስፍራ ነው። የውሃ ላይ ጉዞና አክቲቪቲዎች ወይም የስኪ ሊፍቲንግ በላይፕዚግና በክልል ውስጥም ላሉ ሁሉም የቬክቦርደርስ ተጓዦች ተወዳጅ መሰባሰቢያ ቦታም ጭምር ነው። ተንሳፋፊ ሊዶ ወይም ደግሞ የጀልባ ኪራይ እና የውሃ ፓርክ አገልግሎትና በሐይቁም ዙሪያ ላይ የሚገኙትን የባህር መዝናኛ አቅርቦቶችን ያጠናቀቃሉ። በላይፕዚግና በማርካንሽታት ከተሞች መካከል የሚገኘው የኩልቪትስ ሐይቅ ተወዳጅ መዝናኛ ቦታ ነው። ከ10 ሜትር በላይ የሚታየው ውሃ ውስጥ ፓርክ ሐይቁ በማዕከላዊ ጀርመን ውስጥ በጣም ተወዳጅ ከሆኑ የዳይቪንግ ቦታዎችም አንደኛ አድርገዋል። በባህር ዳርቻው ዘና ለማለት የሚመጡ ሰዎች ከሚልቲዝና ጎሬንዝ የባህር ዳርቻ ክፍሎች እንዲሁም ከማርካንሽታት የባህር ዳርቻዎች ሪዞርት ሐይቆችም ይሄኛው ሌላኛው አማራጭ እንደሆነ ይነገርለታል። የላውዘን የባህር ዳርቻ ለተፈጥሮ ባለሙያዎች ፍጹም ተመራጭ ነው። ምክንያቱም እዚህ የመዋኛ ልብስ ሳያደርጉም በነፃነት እንዲዋኙ በግልጽ ይፈቀዳል። ሰርፊንግ ወይም ደግሞ ጀልባና አሳ የማጥመድ ፍላጎትን ለማሟላት ሐይቁ ፍጹም ቦታ ያደርገዋል። በተጨማሪም ጎብኚዎች ዊክቦርዲንግ፣ የውሃ ስኪንግ፣ የፖድል ቦርዲንግ ቀዘፋና በፔዳል የሚጓዙ ጀልባዎችም መደሰት ይችላሉ። በአካባቢው ባሉም ሪዞርቶች የተለያዩ የመመገቢያ አማራጮች እንዲሁም ሳውና ባዝም በዚሁ ሐይቅ ላይ የሚገኝ ስለሆነ የእረፍት ጊዜው ላይ በሪዞርቱ ላይ እንዲቆዩም ይጋብዞታል።
በነገራችን ላይ ይህንን ቀረጻ በማካሄድበት ሰዓት ላይ በሐይቁ ዳርቻ ላይ ሲዝናኑ ከነበሩት ወጣት ጀርመን ወንዶች ጋር እየቀረጽ መሆኑን አይተውት ምንድነው አሉኝ። አይ ለዩቲዩብ ብሎ ቀረጻ እያደረኩ ነው ስላቸው ጊዜ ለሚመለከቱ ለምን ሰብስክራይብ አድርጉ ምናልልም በሚል ነው እንግዲህ ዛጋ የራሱ ስሜት የገለጸውና እኔም በደስታ ሽቢ ተቀብየው እሱም ስሜቱን በእንዲህ መልኩ ገልጸዋል። Hey Leute, was geht? Ich bin hier mit dem lieben Ben unterwegs, ja. Das ist ein echt korrekter Typ. Der Typ hat Aura. Jungs, lasst mal ein Abo da, ja. Apple-Tube. Bruder, ihr seid alle richtige Macher, ja. Zieht durch, macht weiter, bleibt stabil. Der Typ ist ein Macher. Vielen Dank, mein Bruder. Schönen Tag noch, tschüssi. ያው እንግዲህ እንደሰማችሁት ነው። ሃይ ጋይስ፣ እኔና ቤን እግረ መንገድ ተገናኝተን ነው። ይሄ ትክክለኛውና አንደኛው ቻናል ነው። እናንተም ደግሞ በትክክል ምን ማድረግ እንዳለባችሁ የምታውቁ ይሆናል። ስለዚህ ይህን ቻናል ሰብስክራይብ አድርጉት፣ አበርቱ እና እንገናኛለን። በጥንካሬ እንቆይ። መልካም ጊዜ። ቻው ብሎ ነው ሄዶና እኔም በዚህ አጋጣሚ ምስጋናዬን ገልጽለታለሁ ለወንድሜ። The tide is turning. The day is brand new. ያው እንግዲህ በባህር ላይ ፈታ እያልኩ ነው። በእንዲህ መልኩ ሰመርን እያሳለፈን እንገኛለን። እዚህ ጋር ወንድሜና ጓደኛ እየሰራለ አይለሶ እንዴት ነው? how is enjoy እኔ ይመስላል የቀሰፍነት ያለ ነው። ዳክዬዋን ነው እና በተለይ ደግሞ እዚህ ላይፕዚግ ከተማ ያላችሁ ከሆናችሁ ወደ ላውዘን ወደሚሄደው መንገድ ወይም ደግሞ ከላይፕዚግ ከዋናው ሴንትራል ስቴሽኑ ከሀብትባኑፍ ከሚባለው ወደ ላውዘን የሚሄደው ባቡር ይዛችሁ ብትመጡ ወደ ከላውዘን ወርዳችሁ ወደ ሆልክ ፊትሳር ይሉታል። እዛ ጋር አለ። ከዛ በኋላ ትንሽ ደቂቃ ተጉዛችኋልና እዚህ ከመጣችሁ ኢንጆይ ማድረግ ነው። የኖራችሁም ከሆነ ኢንጆይ ማድረግ ነው። ህይወት መቼስ ሁልጊዜ በድካምና በልፋት አይሆንም። ለህይወታችንን እንዲዘና ማለትም ጥሩ ጊዜ ጥሩ ነገር ማሳለፍ ያስፈልጋል። ሰልዬ እንዴት ነው ጊዜያችን ታየው? ኢንጆይ ነው። ኢንጆይ ያደረግን ነው። ፈታ እያልን ነው። በባህር ዳርቻ ዳክዬዋን አግተናት ነው የሚባለው እና ደስ ይላል። መታናኑ ቦታውም ሰላማዊ ነው። በጣም ግሪን ኤሪያ የሆነ በዛፎች የበለጸገ ያማረ የተዋበ የተፈጥሮ ውብ ያለበት እዚህ ጋር ራሱ የምትፈልጉት ወሳኝ ዶክመንት ካላችሁ ወን የምትይዙት ዶክመንት የሆነ ነገር ወይ ቦርሳችሁ ምናምን እዚህ ይቀመጣል። ሴፍቲ ባግ እንደዚህ ይሄን ይመስላል እንግዲህ
እንግዲህ ተመልካቾቼ የዛሬው ፕሮግራሜ በዚህ ይጠናቀቃል። ቀጣይ በሌላ ፕሮግራም እንገናኛለን። በፕሮግራሜ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አስቀምጡልኝ። ይህንን ቻናል ደግሞ ላይክ፣ ሰብስክራይብ እንድታደርጉና ለወዳጆችም ሼር እንድታደርጉ የአክብሮት ግብዣዬ ነው። መልካም ጊዜ